ደግሞ ማን ካልሲ ነው? እኔ እንደዚህ ካልሲ አለኝ እንዴ? የዛ ክርፍፍ ነው መቼ ምቺን ረሳው ብሎ ሊመላለስ ቆይስ እንጂ ፊቱ ላይ ነው ለጥፍለት። በምን ይሽለት ሊድ በፌስታል እንጂ አናቱ ላይ ካልሆነ አሁን ይበልጥ ላቅ ፈለኩ። ያው ክብሮና ሰኒ በተለየ መንገድ ዛሬ ተቀራርበው እናያቸዋለን። ደስ የሚል ጊዜ ማሳልፈዋል። ሁለቱም አደብ ገዝተው በንግግር ንገራቸውን እየፈቱት ይመስላሉ። በሌላ በኩል ደግሞ ዝናቡ ከወትሮ በተለየ መዝነብ ጀምሯል። እንኳንም ዘነበ ለምን ዝናቡ ላይ ሳልቆየንም እያለች ነበር ጽናት። ዝናቡ ለሶስቱም ዘንቦላቸዋል። ነገሩ እንዴት ይሆን? ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ሁሉ ብዝት ስት ይበልልኝ ያልሁኝ በጽናት ድራማ ዛሬም እንደተለመደው ልንጎበኛቸው መጥተናል። ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ። አብራችሁኝ ስላላችሁ ደግሞ ከልብ አመሰግናለሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰኒና ክብሮን የተገናኙት ከነጽናት ቤት ነው። ተገናኝተውም አንቺ ልጅ ቤት ቀየርሽ ወይ? እንዴት ነው ነገሩ? ከዚህ ቤት አልወጣም አልሽ ወይስ እኔ ስለምናፍቅሽ ነው እያለ ይጠይቃታል። እሷ ደግሞ በምን ሂሳብ ነው ራስህን የምታነጻጽረው? እኔ በምን ሂሳብ ነው አንተን ፈልጌ የምመጣው ትለዋለች። አይ ምናልባት ስለምናፍቅሽ ከሆነ እኔም አልጠላሽም ይላታል። እሷ ደግሞ አይ እኔ ራስህን እንዴት እንደምታስበው ግራ ገብቶኛል። ወደኸኝ ባልሆነ አፍቅረኸኝ ባልሆነ እያለች ጥያቄ በጥያቄ ያደረገችው። በሰላም መንገድም ተነጋግረው ነበረ። ከዛም እሷ ጓ ብላ ወጣ ሄደች። አስከፍቻት ነው እንዴ ወጣ ሄደችው እያለ ክብሮን ራሱን እያንሰላሰለ ነበር። ስልኳን ረስተው ሄዳ ነበረ። ክብሮንም ከክላሱ ቁጭ ብሎ አስቀይሚያት ነው እያለ በማሰብ እያንሰላሰለ ያለ ኪራ መጣ። ኪራ መጥቶም ሰኒ እኮ ደውላ በሌላ ስልኩን እንድታቀብሉኝ አለች ይለዋል። እኔማ ከዛ ቤት ነገር ፍለጋ በምንም ታምር አልሄድም። ከፈለጋችሁ እናንተ ውሰሩላት፣ ያለዛ ደግሞ መጣ ትውሰደው እያለው ነበረ። ኪራም ከጽናት ጋር ምንሄድበታለን ወስደህ አድርስላት ቢለውም ክብሮን መሄድ አልቻለም። አልሄድም እያለ ማንገራገር ጀመረ። አልተመቸውም። አስከፍቶ ስለሰደዳትም እንደሆነ አላቅም፣ ብቻ አልተመቸውም። ማድረስ አልፈለገም። ጽናትም ከሳሎን ቁጭ ብላ ነበረ። ከሳሎን ቁጭ ብላ መሄድ ፈልጋለች። ደግሞ የሰኒ ስልክ አሳስቧታል። ሰኒ ምን ሆና ይሆን? ስልክ አታነሳም። ስልኳንስ እዚህ ጥለው የሄደች እያለች ያንሰላሰለች እያለ ኪራ ካጠገቧ መጣና ስልኩን አድርሰንላት እኛ ከምንፈልገው ቦታ ነገ እንሄዳለን፣ ዛሬ እናድርስላት ስልኳን ይላታል። ጽናትም የጓደኛዋን ነገር ማስከፋት ስለማትፈልግ ከቀጠሮዋ ቀርታ ስልኩን እናድርስላት ብላ ተስማማች። ቢደብራትም መናገር አልፈለገችም ነበረ። ከዛም ክብሮን ከሳሎን መጣና በቃ ከቀጠሯችሁ እህትና ወንድሞቼ ከምትቀሩ እኔ ስልኩን ላድርስላት ይላቸዋል። ጽናትም ዘላ አቀፍ አደረገችው። የኔ ውድ እንደዚህ ከፍቶሽ እያለ ነው እቀራለሁ ያልሽኝ ነበር ይላታል ኪራ። ክብሮን ሐሳቡን ቀይሮ ከሳሎን ሄደና እህትና ወንድሞቼ ከሚደብራችሁ ስልኩን እኔ ያደርስላታለሁ ይላቸዋል። በጣም ደስ አላቸው። ከዛ በኋላ እሱም ስልኩን ይዞ ሄደ። ከሰኒ ቤት አንኳኩቶ ሲከፍተው ምን ፈልገህ መጣህ አላለችውም። በተለየ መንገድ ሰላምታዋን አቅርባ ስልኩን ልሰጥሽ ነው የመጣሁት፣ ዛሬ ምንድነው ሰላማዊ ሰው ሆንሽሳ ይላታል ክብሮን። ሰኒም አዎ አሁን ትገባለህ ወይስ ትወጣለህ ትለዋለች። ስልኳን ከተቀበለችው በኋላ ዝናብ ነው ይባባላሉ። ዝናቡ ከመጀመሩ በፊት እኔ ልሂድ ብሎ ቢወጣም ዝናብ ደብድቦት ግን ተመለሰ። አሁን ቅር ትለኛለች ብለህ ነው አሁን ወጣ የሄድኸው ብላ በሩን ሳዘገው ሰውየው ተመልሶ በዝናብ ተደብድቦ መጣ። አሁን በርዶኛል፣ ምን ይሻለኛል እስኪ ባራልኝ እዚህ ልቆይ ይላታል። ሰኒ እንዲያድር እዚህ ጋበዘችው። የሚለበስ ነገር አመጣልሃለሁ እዚሁ ተኛ ብላ ለመጀመሪያ ጊዜ ወንድ ልጅ ከቤቷ አምና አስተኛች። ናሆሜና ምሩም ዝናብ መቷቸው ነበርና አንተ ቢበርድሃል የሚበላ የሚጠጣ ነገር ትኩስ ነገር ላዘጋጅልህ ትለዋለች። ዝም ብለሽ እቅፍ አርጊኝ እኔ ዝናብ ደብድቦኛል ይላት። ቤቱ በዝናብ የተናወጠ ነበርና ሁሉም ዝናብ ተደብድበዋል። ቀኑ የዝናብ ነው። እናም አሁን ምግብ አልፈልግም ወይ የሚጠጣ ነገር አልፈልግም እቀፊኝ ሲላት እሷ በቃ የሚበላ ወይ የሚጠጣ የሆነ ነገር ያስፈልጋል ብላ ወደ ጓዳም ገባች። ናሆሜም እዚህ በኋላ ዝናብ ደበደባለሁ እንደዚህ የምትንከባከቢ ከሆነ ይላታል።
ክብሮን ሰኒ ውጣ በጊዜ አለችው። በጊዜ ውጣ ሰው ሳይመጣ ውጣ ተብሎ በጧቱ መጥቶ ከነኪራ ጋር እያወራ ነበረ። ከነኪራ ጋርም ሰኒ እኮ መጠርቢያ ይዤ ነው የማድረው ወደ እኔ ክላስ እንዳትመጣ የማታ ህልማ ያለሁ ብላለችኝ እያሉ እየተሳሳቁም ነበረ። አሁን ሰላም ወርዷል። ሰኒ እመጣለሁ ብለኛለች ትላቸዋለች። ከዚህ በኋላ እኔ ነገር አልፈልግም ወደ ክላሴ ገብቼ ልተኛ ይላል ክብሮን። ካልሲውንም ትቶት እንደመጣ ካልሲውን አንድ እግር ካልሲ ረስቶ እንደመጣ ነገራቸው። እነሱም እየተሳሳቁ ነበረ። በመሃል ሰኒ መጣች። ሰኒ መጣም እየተሳሳቁም ነበረ። የሆነ ተረት እያወራት ነበረ። እሱን ሲያወራትም ተናደደች። እሱን ልህቃህ ብላ ወረወረችለት። ጽናት ካልሲ እኮ መጣልኝ፣ ሰኒ እኮ የሆነ ትዕዛዝ አክባሪ ታማኝ ናት ትለዋለች። በሌላ በኩል እምሩ ሳሎን ላይ ተቀምጣ መድኃኒቷን እየወሰደች ነበረ። መድኃኒቷን እየወሰደች እያለ አማቲቱ በድንገት መጣች። መድኃኒቱን እየከፈተች እያለ ገና ሳትወስደው አማቲቱ ስትመጣ ደነገጠች፣ ተርበተበተች። ልጅ ምን ሆነሽ ነው ትላታለች። አይ የራስ ምታት መድኃኒት እየወሰድኩ ነው ትላታለች። እናቲቱም አይ የራስ ምታት አታስለምጂው ተለመደ ጥሩ አይደለም ትላታለች። እና እንዴት ነው ጥየሽ እኮ ጠፋሁኝ ትላታለች። በመሃል ብዙ ነገር አወሩ። አሁን ቡና ላፍላልሽ፣ አሁን ምግብ ላቅርብልሽ እያለችም እምሩ ስተርበተበት ነበረ። ልጅ አትጨነቂ፣ አሁን በዚህ ዘመን ሰውን ማክበር በጠፋበት ጊዜ እንደዚህ አይናፋርና ሰው አክባሪ የሆነ ሰው የት ይገኛል እያለች አንቺ ውብ እንደሆንሽና አስተዋይ በሌላ በኩል የሰኒ እህት ደወለች። እህቴ ደህና ነሽ ወይ? ያላንቺ ናፍቆት እኔ ጋር ደህና ነኝ እያለች በፍቅር እያወሩ ነበረ። መጨረሻ ላይ ግን ሰዎች እንዳትቀርብና ማንንም ማመን እንደሌለባት እየመከረቻት ነበረ። ሰኒም አይ በቃ እህቴ ሁሉም ሰው እኮ አንድ አይደለም፣ አሁን እኮ ሰው ሁሉ አንድ አይደለም እያልሽ መከራከር ጀመረች። እህቲቱም በፍጹም ሌላ ሰው እንዳትቀርቢ አለቻት። ማይልኝም አለቻት። እህቴ ሙች ከዚህ በኋላ ሰው አልቀርብም ብላ ማለችላት። ያው ሰኒ ነገሩን ሁሉ አምኖ መቀበል ቢከብዳትም እህቷ ስለምትወዳት ግን ትዕዛዟን ፈጽማላታለች። ሰኒም ያን ስልክ ከዘጋች በኋላ ሰላም ነስቷት ነበርና ካፌ ሄደች። ካፌ ሄዳም ጽናት ብደውልላት ስልክ ልታነሳላት አልቻለችም። ጽናትዬ ተይኝ እባክሽን፣ እኔ ከናንተ መራቅ ነው የምፈልገው፣ ማንንም አልፈልግም። ቅዱሴ ፊት ለፊቷ ነበርና ሰኒዬ ምን ሆነሽ ነው ይላታል። ምን ሁኛለሁ እኔ ተዘጋ ግድግዳ ውስጥ እየኖርኩኝ ምን ሰላም አለኝ ብለህ ነው እያለች ለመናገር ሞከረች። እነ ጽናትን የመሰለ ምርጥ ጓደኛ እያለሽ ለምንድነው የደበረሽ ይላታል። እኔ በጣም ደብሮኛል ብላ ጥላው ሄደች። ለምን አተውኝም ብላ ጥላው ሄደች። እሱም ያለባትን ሂሳብ ከፍሎ ተከትሏት ወጣ። በሌላ በኩል ደግሞ ጽናትና ኪራ ከአንድ ላይ ሆነው በቃ በርዶኛል እንተኛ እየተባባሉ ነበር። ሳሎኑ አህያ የወለደበት መስሏል። ሳሎኑን ሳላስተካክል አልተኛም ማለት ጽናት። ኪራም እኔ ያስተካክለዋለሁ አንቺ ተኝልኝ፣ ስተኝ ደግሞ እንዴት እንደምታምሪ እያለ እየደባበሳት እያቀፋትና እየሳማትም ነበረ። ድራማው ከዚህ ጋር ተጠናቀቀ። ትተኛለሽ፣ ታምሮብሻል፣ ተውበሻል እያላት እያሞጋገሳት ነበር። ከዚህ ድራማ ላይ አዲስ ነገር ሳይፈጠር አልቀረም። የምሩ ነገርስ እንዴት ይሆን? የጽናት ነገርስ የፊት መለወጥ ምን ይሆን? የባህሪ ለውጥና የፊት ማኮፍኮፍ የሆነ ነገር ይታያል። እርግዝና የተከሰተም ይመስላል። በቀጣይ ድራማ ወደ የት እየሄደ ይሆን? ሰላም ጤና ፍቅር የቻናሌ ቤተሰቦች ተመኘሁላችሁ። አብዝቼ ወዳችኋለሁ። መልካም የስራ ጊዜ